ግረፏት እንዳትለቋት። እሷ ምን አረገች? እኔ ምን አረኩኝ? እሱ ምን አረገ? ከዚህ ወጥተው የት ሄዳሉ? መነሻቸው አይ ተስፋ ሳቴ እናታቸው ወይኔ የታባታቸው እስቲ እንደው ባልጠፋ ሰው አንተን ይለቅፉሃል መጥተው። ወይኔ ተስፋ ሳቴ ዝም በል እሺ፣ አትፍራ፣ አታሳልፍ እሺ፣ ቆልፍባቸው እሺ፣ ዝጋባቸው፣ አይዞህ። ወይኔ ተስፋ ወይኔ ይኸውልህ መጋኛ ነው እሺ፣ ሰምተኛል ተስፋ ሳቴ መጋኛ ነው። ይኸው አሁን በአንድ ጊዜ ሲታጠኑ ይለቃሉ እሺ። ውጪ በላት እሺ፣ ውጪ ብዬሻለሁ፣ ልቀቅኝ አናቴን፣ ውጪ ብዬሻለሁ፣ ተይልኝ ሕይወቴን፣ እኔ አልደረስኩብሽ አልመጣው ከቤትሽ፣ ምን አርግ እያልሽኝ ነው በቀን እግሬን ይዘሽ፣ ውጪ በላት ውጪ ብዬሻለሁ፣ ውጪ። ማን ነው? ምንድነው? የት ነው? ምንድነው? የት ነው? ገደሉት? ዘረፉ? ማን ናቸው? ወጡ? ገቡ? ሄዱ? ምንድነው? ድስቱስ ምንድነው? አልመጡም፣ አልገቡም፣ አልሄዱም። ይሄው ድስቱም፣ ይሄው ጭልፋውም አልተሰበረም። ይሄው ጎሽ፣ ተመስገን በላው። ነቃሃውን? ተረጋጋ። ምን ሆኜ ነው? እስኪ ቡዳ በልቶኛል። ተስፋ ሳቴ አይዞህ፣ አሁን ተረጋጋሺ፣ ድነሃል፣ ተሽሎሃል። ደግሞ ቡዳ ይላል እንዴ? ቡዳ ምንህን ይበለዋል? እስቲ አንተን ደግሞ። እሺ ታዲያ ምን ሆኜ ነው? ብዙ አመመኝ እንዴ? አሃ ምናልባት ምች ይሆን እንዴ? ሰተቴ ሌሊቱን ሙሉ ምድረ በዳ እኮ ነው ያደርኩት። ወይ ተስፋ፣ ወይ ምድረ በዳ ከሆነማ በቃ ጅኒ ነው። ጅኒ? በቃ ታው። የምን ጅኒ? የ3000 ዘመን ጅኒ። ወይኔ የተንኮል የክፋት ወረርሽኝ፣ የምቀኝነት የቅናት ጅኒ። ሰተት እስኪ እናውጋ የሆድ መቆሚያችን እንዳይናድ የምን ሸርተት የምንፈራ ሰተት ነው ከእውነት ጎራ እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት አይ አብረን ያጸናነው የጋራ ጎጆአችን አይ ክብር የተዛረበት አጋየው ጥባችን አይኔን አርቄ እያየኋት አጣኋት አገሬ አይኔን ቁም ለገደሏት ለሞተች አገሬ እንዳይነ ልቅሳሉ አንዱን አሳስሬ ዞሬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት አቅል ታኖረኝ ሰተት ጅኒ፣ የበረሃ ጅኒ። ይሄ ደግሞ ምንድን ነው? እሱማ መድኃኒት ነው። እኔ ነኝ አሽቼ ያደረኩልህ። እሱን ካደረኩልህ በኋላ ነው አሁን የቀለለልህ የተሻለህ። ወይኔ ጅኒ፣ የበረሃ ጅኒ፣ የ3000 ዘመን ጅኒ። ውይ ተወራርሰን እኮ ተዋርሰን ያደለው አገር ለትውልድ ስንት ምርጥ ጥሩ ነገር ያወርሳል። ይኸው እኛ ጅኒ ተዋርሰን ቁጭ። ይኸው ጅኒ ስራዋን ጀመረች። ጅኒ አይ ጅኒ። ሰተቴ ምን እያልክ ነው አንተ? እኔና ጅኒ ተገናኝተን አናውቅም። አሃ እሺ ተስፋ ሳቴ፣ እሺ አሁንስ ዳንክ ተሻለ?
አገገምክ? ለነገሩ እንዲሁ እንደ ቀልድ አሁን በአሁን አይለቅም መቼም ምን ይደረጋል እንግዲህ አይዞ። እሺ ቆይ ጂኒ ከሆነ ምንድነው የማደርገው? ማለት ምን አድርጊያቸው ነው? ምን ሊያደርጉኝ ይሆን? የ3000 ዘመን ጂኒዎች ናቸው። እሱ ደግሞ ሁላችንም ጋር ነው ያለው። አይዞ ብቻህን አይደለም። ሆ ታዲያ እንደዛ አትለኝም እንዴ? እኔ እኮ ብቻዬን መስሎኝ ደንግጬ ነበር። ጂኒ ያው ጂኒ ነው። ምን ለብቻ ያዘ እንደ ሀገር ያዘ ጂኒ ያው ጂኒ ነው። ኧረ ተው ተሰቴ፣ እንደ ሀገር ከሆነ እኮ በአንዴ አናልቅም። አስቦ ደቤ ደላላ አለ፣ ስንት ክፉ አለ፣ ማሞ ግራኝ አለ፣ ጆቴ አቃጣሪ አለ፣ ስንት አንተ አለ። እናንተን ሁሉ እስኪጨርስ ማን ይበረክታል? ይሁን እንደ ሀገር ከሆነ ችግር የለም። ጂኒዋ ስንቱን ደፍታዋለች መሰለ ተስፋ ሳቴ፣ ስንቷን ደፋችሁ። ሰተቴ ብርድ እያለኝ ነው እባክህ። ውይ አይዞ ተስፋ ሳቴ፣ አይዞ። ይኸውልህ ኪታቤ ጋር ሄደን የግብጧ አረቄ ስትጠጣ ይተውሃል። እሺ አይዞ አትፍራ። አንተ ግን በጣም ጨካኝ ሰው ነህ። ክፉ ነህ። እሺ ጂኒዋ ስራዋን ጀመረች። ልጀምር ነው ጂኒዋ ጀመረች፣ ስራዋን ጀመረች ጂኒዋ። አላህን አናውቀው እሱስ የት ያውቀናል? ስራውን እያየን ያንቀጠቅጠናል። ሰተት በስመ አብ ምንድን ነው የሆነው? አንተ ምን አባቱ አተረ ያገኛል እኮ ልቀቀኝ አልኩህ እኮ። ምን አባቱ ጉድ አተረዘ የነበረው ሰው ሁሉ ተጋብቶበት አታ ዞር በል ያልኩህ ዞር በል። ምንድን ነው እንደዚህ የተጫጫነብህ ደግሞ? እንዴ አዝኜለት ባዝነው ትከሻዬን እየላጠ ሊግጠው። ኧረ ጉድ ጫንቃዬ ላይ ውጭጭ ብሎ አለቃለኝ እኮ። ምን አባቱ ዞር በል ያልኩህ አተ ሰታቴ ማን አባቱ ነው? ተው እኔም ዛሬ በጣም ተጫጭኖኛል። ተው ምን ሆናችኋል ሰዎች ዛሬ? ጫንቃዬን ሲጫጫነኝ ድካም ነው ብዬ እንዴ ምንድን ነው እሱ ያለ እድሜ እንዲያጎበጠኝ ብዬ ድህነቱ ነው እንደ ብዬ። እሱማ ዘመዴ ተላምደን ተጣብተን ተጋብተን ተዋልደን ያንን ሁሉ ዝምድናማ እንደዋዛ ሽሮ አያደርገውም። ኧረ አያደርገውም አልኩና ቆም ብዬ ጀርባዬን ሳጠናው ስመረምር የትናንቱን የሄድኩበትን መንገድ ሳጤ ነው አገኘሁታ የተጫጫነኝን አገኘሁታ ያጎበጠኝን። እስቲ ጨስ አድርጊ። ማን ነው እሱ እንደዚህ? እኔ አንተስ የራስህ ጉዳይ እዚህ ልጅ ላይ አጋብተህበት ይኸው እንደዚህ ሆነ። ምንድን ነው ነገሩ? ጂኒ ነዋ፣ የበረሃ ጂኒ። እስኪ ቦታ እንኳን ቀይሬ ልሞክር እንዴ? ወደዛ እዛው ማን ነው ግን እሱ እንደዚህ የሚያደርገው? የ3000 ዘመን ጂኒ እኮ ነው፣ የጋራ ጂኒያችን። የጋራ የሚባል ነገር እንዴት ነው የጋራ? ምንድን ነው ፊት? ምን ሆነ? ማታ ሲጠፈጥፉ ነው እንዳያደሩት። ምንም አልሆነም፣ ፊቴ ነው በቃ። የተመታ ግሽጣ መስለህ የለ እንደ አንተ። እንዴት? ይኸውልህ ጀርባህን ዝም ብለህ አከክ ብታደርገው አንተም ታገኘዋለህ ጫንቃን። እሱ እዘር በል። እኔ ማበድ አልፈልግም እንደናንተ። ስነ ስርዓት። እኔ እንዳንተ ከጅኒ ጋር ዝምድና የለኝም ከሰው ጋር። እኔም እኮ የለኝም። ከየት መጣ? ሲወርድ ሲወራረር ተረክቤው ነው። ተስፋ ሳቴ ጋር ነበረ፣ እሱን ለቀቀውና እኔ ላይ ሰፈረ። ይኸው ለካስ ተተተተተ ብለው ሲፈናጠጡ እንጂ ከተፈናጠጡ በኋላ ለካስ ድምፅ አያሰሙም። ለካስ ረስቼው ይሞጭጩበታል። ለካስ ዘንግቼው ሊያነሳው ጊዜ ቀን ላይ ጥልጥሎ ያስተዛዝባል ቃል ማጉደል ቀሎ። እዲውለት ወይ በቃ
ውረድ አልኩህ። ይታያል። እንዴት ነው? እንነጋገር፣ እንድንግባባ እንመካከር። ይኸው ጫንቃዬ ላይ ሆነው እንዴ እርሶ የሚሉትን እንጂ እኔ እኮ የምለውን መስማት አልቻሉም። ጫንቃ ላይ ሆነው መግባባት የለም። ወርደው ያናግሩኝ እንድንግባባ። እንውረድና እንመካከር። ይኸው በጋራ ሜዳችን የጋራ ጉዳያችን እንመካከር። በቃ አይ እንግዲህ እንግዲህ ሳይዋረዱ በቶሎ ይረዱ። ተው እንጂ ሲወጡማ የገቡትን ቃል አይካዱ እንዴ! ኧረ ጉድ! ተቅለስልሰው ገብቶማ ኧረ መኮሳተር! ተቅለስልሰው ገብቶማ መኮሳተር የለም። አይ እንግዲህ አይኮሳተሩ። እኔ እኮ ሰተቴ ምን እዚህ ቀውስ ነው እንጂ እብድ አይመስልም ነበር። ለካ ለይቶለታል። ለካ አንተም ብሶብሃል። ይኸው በቀብድ መልክ የሰጡኝን አሮጌ አልጋ ይውሰዱና እንቅልፌን ደግሞ ይመልሱልኝ ለኔ። አራጫጭሽ እስቲ ፈሩቅ እስቲ በቃ የሰረቁኝን ሀቄ ወዲህ ይበሉ። በቃ ሂሳብ እንስራ፣ አታድበስብሱ። ያከሰሩኝን እድሜን ይውለዱ እንዴ! ዋናውን እምቢ። ይኸው በቃ ትርፌን ይውሰዱ። እንደውም በቃ ይውሰዱ። በእኔ አይነግዱ እንዴ! ለስጋ ገበያ እዛ ሄደው ከብቶትን ይንዱ እንዴ! አዳሜ በየጫንቃዋ ሸክሟን አዝላ እንደጎበጠች ከራሷ ተካክዳ በሰው ሸክም ላይ መሳቅማ ከሆነ ስራዋ ተማምሎ ሳይጨረስ መካካድ ብርቀውን አያከራርምም በስተርጅና ታዝሎ። የትም መድረስ የለው ዘራፍ ተንጠልጥሎ። አዩ አዎ ሰተት ብለው ካህናት ሲወጡ ሰተት ብሎ ደግሞ መውረድ አይርሱ። እሺ አዎ ግዴ። ኧረ ጉድ! ቆይ ለዚህማ ቀልድ የለም እንዴ! እፎይ እታባች ጉድ! ኧረ በዛ ምን አለ እንዴ ቀስ ብለው እንደወጡ ምን አለ ቀስ ብለው ቢወርዱ እንዴ! ምን ነው ጠባሳዬን ባየው ቁጥር እንድረግሞት ወይስ እንድመርቆት? እንድረግሞት። እርሱ ደግሞ ኧረ የመረጋገሙ ፖለቲካ ለማንበጀና አዘናግቶ አዛገን እንጂ ምን ፈይዶን? ሰተቴ አንድ ጥያቄ አለኝ። እንዴት ሆኖ ነው የ3000 ዘመን ሰይጣን በአንድ ጀንበር ብን ብሎ የሚጠፋው? ዝም ብሎ ቅዠት፣ የማይረባ ቅዠት ነው እንጂ ዝም ብሎ የሚለቅ እኮ አይደለም። እንዲሁ ታመህ ትኖራለህ። እሱማ እኛስ መቼ ይድናል አለን? ይተላለፋል እንጂ ተራ በተራ እኮ ደርሰናል። ይኸውልህ አሁን ለምሳሌ ቀጣዩ አንተ ልትሆን ትችላለህ። ኧረ እኔ አልታመምም እንዲህ አይነት በሽታ እንደ አይ ሰተትዬ፣ እሱማ ገና ሲመጣ እኮ ነው የጀመረው። አሁን መሰለህ ሟርተኛው ሲያምራችሁ ይቅር በሽታ እኔ የትም አያገኘኝም። አንተማ ውላለህ። አንተ አመድ ስር ነህ። እዛ ድስት ጋር እሱ ነው የያዘ። ከዛ ነው ይዘው እነሱማ የት ያገኙሃል? አንተ ነው የምታገኛቸው። ዘመዶች አይደሉም? ዘመዶች እኮ ናቸው። እኔ እኮ ዝም ብለው እንዳቀላቸው ለምን ትሆናላችሁ? ምንም እኮ ጤነኛ ሰው የለም። አንተ አናርኪስት እኮ ነህ። ዝም ብለህ እዛ ጋዜጣና አኝክ ፈርገሲ ቶሎ በይ በእናትሽ ቡናና ሻይ ቶሎ በይ። ወደዛ ልሂድ። እሺ ምን ነው ያለው? ትሮ ጀመረክ እንዴ አንተ? ፈሩቀሽ ይኸውልሽ፣ አንቺ ሟርት አያምርብሽም። ዝም ብለሽ ፈገግ ፀሐይ ነው መሆን ያለብሽ። ወላጅኒ ወላ መጋኛ አይደርስብሽም። ይኸው እስካሁን መታመም ነበረብሽ። ሁሉ በሽተኛ እየመጣ በየጊዜው ይኸው ጅኒ እየጋለበ በስሜት ሲያክለፈልፋቸው ተው አልኳቸው። ተው መርዙን ከብልቃጡ ደፍታችሁ ስበሩ ብለን ብንላቸው ንግስናውን ሰብረው ንጉሱን ቀበሩ። የባሩር ሽታ እየታጠኑ ሊድኑ ማሰባቸው ደግሞ አይገርማችሁ? መሪውን ሰብረው ቀብረው ልክ ዙፋናቸው ላይ እንደወጡ ካህናታቸው ከስተው ከእግራቸው አበጡ። ከዚያ ለረሃባቸው በሉ፣ ለጥማቸው ጠጡ።
ኋላ ላይ ለረሃብ የበሉት ጥጋብ ሆነባቸውና ለጥም የጠጡት ስካር ሆነባቸውና በድሃው ላይ ቀበጡ። አሊሙ በድሃው ተገፍተው ስልጣኑን እንደጨበጡ ወዲያውኑ ድሃውን እጁን ቆረጡ። ከዚያ እጅ ነስተው ገቡ፣ እጅ ነስተው ወጡ። ክህደታቸው ቂጣቸውን እየወጋ አላስቀምጥ ቢላቸው መቀመጫ የሰጡትን ህዝብ መልሰው ጠረጠሩት። ገና ሊተነፍሰ ማለት ሲጀምር ምን ማለት ፈልገ ነው እያሉ ቂጡን እየወጉ መቀመጫ አነሱት። እኔ እኮ በጣም የምገርም ሰው ደቤ እኮ ብረት ሰው ነኝ። እናንተ ጋር ውዬ አለማበዴ ጨርቄን ጥዬ አለመሄዴ እኔ በጣም የምገርም ሰው ነው። በጭፈራ ሆ ብለው አነገሱትና ከራርመው ሲጠጋግብ አናታቸው ላይ ወጥቶ ሰቀቀን አነገሰባቸው። ከዛ በኋላ አፈረባቸው ነው። ምንድነው ነገሩ? እኔ የለሁበትም። እነሱ ናቸው። ስንት ነው የገዙት? ድርሻ የለኝም። እኔ የለሁበትም። ምንድነው ነገሩ? ምንድን የሚቀባት ነው? ይኸው ቡና ጠጣው ወይስ ቀረ? ሰጠሽኝ? ቤቱንም ውሰዱት። አገሪቷንም ከፈለጋችሁ ውሰዱ። ድርሻዬን ብቻ አትከልክሉኝ። ይኸው ጀመረው። ወይ ደቤ ብዙ ዳል ስላለበት ቶሎ የሚለቀው አይመስለኝም። አሊሙ ማሜ እያየ ነው። ታመነ ሳቀብን ደም ያልቅስ በተራው ብለን ሳንራገም የራሱ ግፍ በላው። ተው ሰተቴ፣ እኔ በሰው ህመም አልስቅም። ፈርዶብን እንጂ እኛ መቼ ክፋት አንጀት ፈጥሮብን ያውቃል። እነሱ እኮ ናቸው የከተቡን። ታመን ስናለቅስ በተራቸው የማይደርስባቸው ይመስል ምን ይላሉ መሰለ? ምነው ደላቂው በዛ፣ ምነው አልቃሽ አስለቃሽ እንደ አሸን ፈላ ይሉናል። እና ማን ሊቀርለት? ሰተቴ ሀቅ ነው። መከራችን እስካልመከረን ድረስ በሰርጋችን ዕለት ቢሆንም ደረት እንደልቃለን። ሆ ብለን የሰቀልነው ኑ ብሎ ይሰቅለናል። ይኸው ነው። ይኸው የ3000 ዘመን ጅኒ በምች ቅጠል ባይጠፋም ለጊዜው መሞከር ግን አይከፋም። ግድ የለም። እሺ ምን ይሻላል? ሰተቴ በምን አድራሻ ነው ወደ ቤቱ የምንወስደው? አሊሙ አድራሻውን ታውቀዋለህ እንዴ? ኧረ በፍጹም አላውቀውም። ማን አሳይቶኝ? ይሻላል። ተይ እንጂ ፋሩ፣ መንገደኛ ነው ብለሽማ ዝም ብለሽ አይንሽን ወደ እኔ አታዙ። እኔ እንኳን እሱ ነኝ የራሴን ቤት አላውቅም። ቤት አለው። በቃ እንደዛ ከሆነ እስኪ ጉዱን ያው እዚህ ይቀመጥ አይደለ? አይሻልም? እስኪ ለቀኝ ዘፍዘፍ። አይዞሽ ፋሩ፣ ምንም አይሆንም። ዝም ብሎ እንደዚሁ አንቀጥቅጦ አንዘፍዝፎ አስቀባጥሮ አስለፍልፎት ይለቀዋል። አታስቢ። የማንደለለ የለም ጅኒ ምናምን ማንደለለው የለም። ከየት እንጣላችሁ? ከጀርመን እንግሊዝ ጅኒዋን ከየት የግብፅም አለ የበረሃ ይሁን ከየት ሀገሪቷንም ውሰዱ። ድርሻዬን ብቻ ድርሻዬን ተሸጠናል ወገን። ወይ ምንድን ነው እየተለማመጣችሁ እንጂ የማንን እንስማ? ተይ ኪታቤ እባክሽ ተይ። ተይ በእናትሽ ተይ፣ አትፍረጂ። ዛሬ እኮ ጂኒ ናት። ዛሬ ደግሞ በዛ ላይ ቀኗ ነው። የምን ጂኒ ነው ደግሞ የምታወራው? ጂኒ ነዋ ጂኒ። እንዴ ኪታቤ አልሰማሽም እንዴ? እንዴ የጂኒ ወረርሽኝ ገባ እኮ። አታይም እንዴ? ይኸውልሽ ያንዘፈዝፋል፣ ያንቀጠቅጣል። አታይም? ሰተቴ ደግሞ በማታ የማይሆን ወሬ አታውራ።
እኔ ድምፅ ቀንሱ ነው እንጂ አልኩኝ። ሌላ ምን አልኩኝ? ምን አገባኝ ስለ ጂኒ? ወይኔ ኪታቤ ወደን አይደለም እኮ ተቀላቅሎብን እኮ ነው ሰፍሮብን። ይኸው ደቤ እዚህ ተጠቅልሎ ይኸው እዚህ ተስፋ ሳቴ ተጥመልምሎ ወባቸው ተነስቶባቸው ይሆናል። አውቀ ለመረበሽ ነው አይደለ ሰተቴ? አሃ እኔ ላንቺ ኪታቤ የኔ ሞንዳሌ ሄይ ቆይ ስሙ አንተ ተስፋ ሳቴ እረፍ። ደቤ ዝም በሉ ስሙ እሺ፣ አትንጫጩ ኪታቤን አታበሳጩ። ካልሆነ እያንዳንድሽን እየቀለጠምን ነው የምናስወጣው። አይደል እንዴ ኪታቤ? እንዲህ ነው የኔ ጨዋ። እንደዚህ ስትሆን እንዴት ደስ እንደምትለኝ ማሰማው በል። ኦ ኪታቤ ቀለጠልሽ ልቤ። ወዬ የኔ ሞንዳሌ ተይ ጂኒ የታባቱ ወዬ የታባታ ጂኒ ሄደች እኮ በቃ ትመለሳለች። አምና ስላሴ ዘንድሮ ማርያም ቀጥሎስ አውጣን በገዛ ቤታችን አዛዥ ሆኗል ሰይጣን። አሁን ሰላም ስንሆን ለምን ስሙን ትጠራለህ እንዴ? ሰይጣን ባለስልጣን፣ ሰይጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ሰንሰለቱን ከእጃችን ከእግራችን ይፈቱና ነፃ ወጣን ብለን ስንጨፍር ለካስ ካቴናው ቦታውን ቀይሮ ነው። ወዮ ከእጅ እግራችን የነበረው ለካስ ከውስጥ ለውስጥ አእምሯችን ላይ ተሸምቅቋል። ተስፋ ከዚህ ሰውዬ ራስህን አርቅ። በየሰፈሩ እየዞረ ይዞ የማያመጣው በሽታ የለም። ጓድ ደቤ ምን ሆነሃል? አሁን እኮ ዳንክ አይደል እንዴ? አሁን ድናል እኮ መልሶ ያሟርትብን እኛለው እና እኔ የምልህ ሰተቴ ጸጋዬ መስቀሉ የት ጠፋ? የት ሄዶ ነው? ወይ ኪታቤ አሁን እዚህ ከኔ ጋር አልነበረሽ? እዚህው እጥፍ የእውነት ሲጠፋ ምን ሆነ ብዬ ነው እንጂ ሌላ ነገር አስቤ አይደለም። የባከነሟ አልሰማሽም እንዴ? ታሰረ። ባለፈው ወስደው ለቀውታል አላላችሁም እንዴ? ብለናቸው ነበር። ምን ያደርጋል ቢነገራቸው አይገባቸው። ስታስሩ ስትፈቱ ከምትንገላቱ በቤታችን ይሁን በቃ እስር ቤቱ ብለናቸው ነበር። አይገባቸው። ደግሞ እኮ ለእግዚአብሔር ብንከሳቸው ንጉሥ አይከሰስ ሰማይ አይታረስ ይሉናል። ይተርቱልናል። ይኸው እንግዲህ እንቆቅልሽ ብንሆንባቸው እንቆቅልሽ ሆነውብናል። ጂኒዋ ስራዋን ሰራች። ምንድነው? እንደምን አመሻችሁ? ኖር ጓድ ድባቡ ኖር እንዴት ነው ጓድ ድባቡ? መንገድ ላይ ያገኟት? ምን ጂኒዋን ነው። ጓዲት ጂኒት። በማታ ደግሞ የምን ጂኒ ያመጣብን? ጓድ ድባቡ ምን አስደነገጡት? እራሱ እኮ መጥቶ ነው እንግዲህ። እኔ አልጠራሁትም። እራሱ መጥቶ የ3000 ዘመን ጂኒ። በስመ አብ ወልድ መንፈስ ቅዱስ። እንዴ ጓድ ድባቡ አቤት። አቤቱ ሲመሽ ይተኛል እንዴ? በስማማን እኮ ብለው ነው ወይኔ? ዛሬ ደግሞ ሰው ሁሉ ጂኒ መጥቶበታል። አይ እዛው ራሳችሁ ቻሉ። እኔ አልመጣብኝም። እኔንም ቀላቅለህ እየተናገርከኝ ብቻ እንዳይሆን። ፊትህ እኮ ገርጥቷል። በዛ ላይ ምላስህ ተያይዟል። አሞሃል እንዴ? ጂኒዋ ናታ ጓድ ድባቡ። ጂኒዋ ያው እርሶም እኮ በተራው አይቀርሉት። ይኸውልዎት እንደዚህ እንደ ቀልድ አይቀርም። እሺ እርሶም የሚደርሶትና እንድች የተንቀጠቀጡ ይቃዥዋታል። እኔ እና
ያለ ድስትና ጭልፋት ለቅም ተብላ አንዴ ትለቃለች፣ አንዴ ትመለሳለች። ቆይ ግን ቆይ እስቲ እንትን መነሻዋ ታወቀ ይሆን? ለማንም እንደማትናገር በጂኒዋ ከማልክልኝ እነግርሃለሁ። እኔ ጂኒ አትበልብኝ። በማታ ክፉ መንፈስ አትጥራብኝ። ደህና ተኝታ ነበር አሉ። ወቴው ነው የቀሰቀሳት። 60ዎቹን ግብር ገብሮላት ወዮ ኢሰፓኮ ባዶ ፓኮ ኢሰፓኮ ባዶ ፓኮ አፈፍ አድርጎ አስገብተው እሽት ታረገኝ። ምንድን ነው? እሺ ዝም በል እሽት እሽት። አሃ እሺ ቆይ ገባኝ። አሃ ቀን ካኪ ማታ ዊስኪ ስላቸው እንደገና ዝም በል አንተ ቀውስ እና ሰክረው ዊስኪ እየጨለጡ ሰክረው ሀገር ሊያከስሩ እንጂ ምን ሊጠቅሙ? ምን አለ ታዲያ ሌላ? ከዛ በኋላ አሁንም እሽት እኛን ነው እሽት። ከዛ በኋላ ቀና አልኩና አሃ ለዚህ በጭባጫ ወጣችሁ ሰውን በቀዳዳ ታያላችሁ ስላቸው አልገባችሁ። እንዴት አወካትልኝ? ወስደው አላሹኝማ ብዬ ዝም ብዬ ቀና ብዬ ሳያቸው እስቲ ዝም ብለህ አትዘባርቅ ብለው ለቀቁኝ። ሰተተተት እያልን ወጣን። እዛ እሉት ጋሽ ድባቡ አቤት። እኔ ነው እንዲህ እያልን እኮ ነው እንደለቀቁኝ እንደገና መጡና ይኸውልህ ከዛሬ ጀምሮ ከአብዮቱ አናት ላይ ውረድ ብለው ግፍተር አደረጉ። እኔ ብሎት ጋሽ ድባቡ አቤት። ምኑ ጋር ነው የአብዮቱ አናት? ትሰማኛለህ? ዛሬ ትንሽ አበዛው አልመሰለም? ኧረ አብዝቶታል። ይግባ ሰው ሰላም ይስጠን። ይግባና ያስገቡት። በነጭ ሲያሰምሩ ቀይ ያሸበራቸው፣ ወጣት ሲረሽኑ አልቆ ጥይታቸው፣ ካልሆነ ወዳጅ ነው መጪው ጠላታቸው። ያውቁ አበድ ነው። በሁለት ጢማም በአንድ መላጣ መንጌ ባርቾ ስልጣን ላይ ወጣ። መንጌ ደርጌ ባርቾ ቆንጆ መንጌ ደርጌ እዚያ መጣና አይ በእነዚህ በሶስቱ ስላሴዎቹ ከሀገር ሴጣን አስወጣለሁ ብሎ እፈን አድርጎ ውጣ በጥይት ውጣ በሰደፍ ውጣ በመድፍ ብለው ሴጣኑ ሆዬ ቡጭርጭርጭርጭር ወጣቱን ፈጀው። የ3000 ዘመን ሴጣን እንዲህ በቀላሉ ይለቃል እንዴ ጋሽ ድባቡ? ነገርኩ። እኔን ተወኝ። እንደዚህ አይነት ነገር ውስጥ አትክተተኝ እንዴ! እንደዚህ አይነት ነገር ውስጥ አትክተተኝ እንዴ! ግዴላችሁም ስሙን ብለን ስንጮህ ወንጀል ሲቆጥሩብን ያድራሉ። ሀቅ ሩቅ ነው ከልባቸው። ተው፣ የሚያስተላልቀን የሚያጨራርሰን በእሳት መነጋገራችን ነው፣ በጥይት መነጋገራችን ነው። ተው፣ ይሄ ይቅርብን፣ በሐሳብ እናውራ አልናቸው። አይገባቸው። ጥይት ይማዘዛል። ሊያዳፍኑን እኮ ነው። በቀላሉ እፍ ተብለን የምንጠፋ ተራ ኩራዝ መስለናቸው። ከዘድንና ድጋሚ ምክር ቤት ፊት ለፊት ጥይት ነው ጋኔኑ ተብለው ሲያበቁ ባሩዱን ደብቀው ቀለሃ ጠመቁ። አንተም ብሎ መካሪ ተስፋ አውራለት እንጂ ተናገርለት። እምቢ አለው እኮ። አብዮቱን ከመስደብ በላይ ምን አለ ድባቡ? ለምን አይገባም? እንትን እኮ ነው። ምንድን ነው የህዝብን ሰው መስደብ አዋቂነት መስሎት እኮ ነው። እናንተ ሰዎች ዛሬ ሁኔታችሁ ምንም አላማረኝም። አዎ ምንድን ነው አንቺ ደግሞ አሁንስ? አሃ የግድ ጸጋይ መስቀል ሆነን መምጣት አለብን እንዴ? አሃ ዝም በል አንተ ደግሞ ድስታም ሰካራ። በአንተ ቤት መፎተት ነው አይደለ? እውነትም ድስታም። እዛ ሜዳ ላይ ድስት መሀል እየዋለ ጅኒ ይሰበስባል። ድስቱ እኮ ከአመድ ተነስቶ ነው የሚመጣው። ሊፈጀን እኮ ነው። ለማንኛውም ተጫወቱ። ታዲያ ከፖለቲካው ቀነስ አድርጉ።
ወዲያ አባውን ብቅል ያወጣዋል እኮ ነው ነገሩ። ጋሽ ድባቡ ጅኒዋ ብቅል ጭናት ተጋልቦት እንዳልሎት አከብሩታል። እኔ ጅኒ ምን ነገር አልወድም። እኔ እንደዚህ ነገር ተወኝ እንግዲህ በእናትህ ያድ እንዴ ከዚህ በላይ ስድብ አለ? ያዙልኝ፣ ያዙት። ሰተት ሰተት እየኛው ጋነሎ ተብለው ሲያበቁ ባሩዱን ደብቀው ቀልሃ ጠመቁ። ባሩዱን ደብቀው ቀልሃ ጠመቁ። በደመ ነፍስ አይደል ያመመው በፍርጃ የገባን ገብቶናል ያልገባንን እንጃ። የገባን ገብቶናል ያልገባንን እንጃ። እንደ እርግማን በለስ በየአደባባዩ ለጉድ ጎረፍ ነው። በጓዳ በስውር የሰራነው ግፍ ነው። በጓዳ በስውር ሩቅ መንገድ ብለን የጀመርነው ጉዞ ደርሳችኋል አልሆን እዛው ተጠማዞ። ደርሳችኋል አልሆን እዛው ተጠማዞ። ግዛት ያው ግዛት ነው ጠቅላይ ይሁን ሀገር ካልተስተካከለ የእውነት አስተዳደር ካልተስተካከለ የእውነት አስተዳደር በቀይ ሲያሰምሩ ነጭ አሸብሯቸው ወጣት ሲረሽኑ አልቆ ጥይታቸው ካልሆነ ወዳጅ ነው መጪው ጠላታቸው ካልሆነ ወዳጅ ነው መጪው ጠላታቸው። ሰተት ሰተት ወድባቡ ምን ሆናል ዛሬ? ጅኒ ማለች ወባ አለችብኝ። በረሃ እያለሁ ወባ ነበረብኝ። እሷ ተነስታ ነው። በጊዜ ታከም። እሺ ጓድ። እሺ ይሄ ሁሉ ዛሬ ነው? አዎ ይሄ ዛሬ ነው። ዛሬ በጣም አብዝቶታል። ንቆናል። አየህ፣ በጣም እጅግ በጣም ንቆናል፣ አዋርዶናል። አዎ ዛሬ ትንሽ አብዝቶታል። እስኪ ቁጭ በል እስኪ፣ እያቃተ ነው መሰለኝ። አረፍ በል። እሺ እሺ ጓድ። እሺ ቆይ እሺ፣ ጥይት ነው ጋኔኑ ተብሎ ጥይት ነው ጋኔኑ ተብሎ ሲያበቁ ባሩዱን ደብቀው ቀለሃ ጠመቁ። ይሄንን ለማለት ነው? አልገባኝም። ምን ምን ምን? ቆይ እስኪ ምን ምን? በሁለት ጢማም በአንድ መላጣ መንጌ ባርቾ ስልጣን ላይ ወጣ። ምን ምን ምን? በነጭ ሲያሰምሩ ቀይ ያሸበሯቸው ወጣት ሲረሽኑ አልቆ ጥይታቸው ካልሆነ ወዳጅ ነው መጪ ጠላታቸው። ምን? ኢሰፓኮ ባዶ ፓኮ እኮ እኛን ነው ባዶ ፓኮ የሚለው? እኛንም ባዶ ፓኮ እኛን ነው እንጂ ለማናል። ቆይ ይሄ ቀውስ ጥቃት አድርሶብሃል እንዴ? ቆይ አብዮታችንን ከማጥቃት ውጪ ጥቃት አለ? ግን አይደለም። ጅኒዋ ነች። ጅኒዋ የ3000 ዘመን ጅኒዋ የ3000 ዘመን የ3000 ዘመን ጅኒ? የምን ጅኒ ነው የምታወራው? ጅኒዋ ከባድ ነች። 3000 ዘመን እየተቀባበልን ይኸው ዛሬ ላይ ደረስን፣ ዛሬ ላይ አደረስናት ሲል ነበር። ምን ምን ምን? ለዚህ በጥባጫ ወጣችሁ ሰው በቀዳዳ ታያላችሁ። ተረፈ ጓድ ድባቡ ጨርሻለሁ፣ መሄድ ትችላለህ። እንዴ የ3000 ዘመን ጅኒ ተሸክሜ የት ነው የምሄደው? እጅ መስጠት ነው እንጂ እጅ መስጠት፣ እጅ ወደ ላይ። አብዮት ልጇን ተበላች።
አቤል ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራ ክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማንተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባሬ ገረጣ ለምህረት ስሰግድ በሐሰት ለነጠቁኝ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ